ባለቤቱን በሁለት ወር አራስነቷ ወደ ስራ ውጪ እኔ አንቺን መቀለብ አልችልም አቃተኝ ያለው ባለቤት የሱ ጉዳይ እንግዲህ በጣም ብዙዎችን አነጋጋሪ ሆኗል። የኢትዮጵያ ፕራንክ ወዴት እየሄደ ነው? እንግዲህ እሱን አንድ ላይ ዛሬ መናይ ይሆናል። የሰጡት ምላሽም አለ፣ አንድ ላይ እናያለን። አብራችሁን ቆዩ። ብዙ ከቆያችሁ ብዙ የምትማሩት ነገር አለ። ይሄን ቤት ሰብስክራይብ ያደረጋችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ ቪዲዮን ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። አብራችሁን እንግዲህ ቪዲዮ ሀሳብ ምንድነው? ፕራንክ ነው። እንግዲህ ሰሞኑን ቲክቶክ ላይ የተለቀቀ ፕራንክ ነውና አንድ ባል ባለቤቱን ሄዶ እንግዲህ ሚስቱን ማለት ነው የሁለት ወር አራስ ነች። የሁለት ወር ከምናምን ጊዜ አራስ ነችና እሷን እንግዲህ አንቺን መንከባከብ አቃተኝ ሰለቸኝ እና አልቻልኩኝም። ስለዚህ ምግብ የምትሰሪ ከሆነ ስሪ፣ ማትሰሪ ከሆነ ወተሽ ማትሰሪ ከሆነ የምትበይው ምግብ ቀንሰሽ ቢ ምናምን ይላታልና ቪዲዮን አንድ ላይ እንይ እስቲ። ማሪ ወይ እኔ የምልሽ አሁን ከወለድሽ ሁለት ወር ነሽ ነው? ሶስት ወር ነው። በቃ አሁን ስራ መጀመር አለብሽ። እንዴት? በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሄ ሳህን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? ሰማችሁ? ሳህኑ ሻይን ያደርግ ነበረ ከዚህ በፊት እና አሁን አንቺ ከወለድሽ በኋላ ፌድ አደረገ። ያ ማለት ምን ማለት ነው? አራስ ከሆንሽ በኋላ ብዙ ምግብ ስለምትበይ ነው ሳህኑ እንደዚህ የተበላሸው አይነት ነው እንትኑ ኮንቴክስቱ ሊላት የፈለገው ነገርና ልጅቷ ደግሞ እየተረዳችው ነው። ክፋቱ ደግሞ ልጅቷ እየገባት ነው ነገሩ እያወራ ያለው ነገርና ፊቷ ላይ ያስታውቃል እና ጥያቄዎቿም ያስታውቃሉ። እሱ ሙዚ ምን ማለት ነው? በቃ ከባድ ነው እንዴ! ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይለኛል። ከሁለት አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለኩ ፈልጌው ነው የተቀመጥኩት። እኔ ፈልገሽ ወላል አልኩ። አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን ሁለት ዳቦ ነው ያቀረብሽው። አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ ይሆነ አንዳንድ ጊዜ ትንሽ ለኔም ብታስቢ። ሰማችሁ እንግዲህ ለቁርስ ሁለት ዳቦ ነው ይዘሽ የመጣሽውና ሁለት ዳቦ ከምታደርጊው ዳቦውን አንድ ብታደርጊው እንዲሁም ደግሞ ይሄ የምትጠጪውን ነገር ወተቱን በትንሹ ብርጭቆ በሻይ ብርጭቆ ብታደርጊው ለኔም ማሰብ ይሆናል ማትሰሪ ከሆነ አይነት ነውና አስቡ። በዚህ ሰዓት የልጅቷን ፊሊንግ ልቧ ላይ የሚሰማትን የልብ ስብራት አስቡ። እና ልጅቷ አሁን ከትንሽ ደቂቃ በኋላ ወደ ማልቀስ ምናምን ትገባለች። ይያት ዝም ብላችሁ ወጥቼ ተሮርጬ ነው ማመጣው ይሄን ስለማጠባደል በጣም ነው የሚያሳዝነው። እግዚአብሔርን ልጅቷ በቃ በጣም ተሰምቷት ማለት ነው ስለማጠባ ነው ምናምን እያለች ጨረስ። በጣም ነው የምታሳዝነው። እንዴ ምን አገናኘው ከማጥባት ነው? አይ አንድ ዳቦ አሁን ቁርስሽ ነው አይደል? አንድ ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አልሆነ ጊዜውን ታውቂዋለሽ። የምር ምን ማለት ነው የምር? አይ እኔ አጥሚት ማጣጣም ታውቃለህ። አጥሚት ታውቃለህ ተቆሪ ነው የሚለው አጥሚት አጥጪ ግን በቃ አንዳንድ ጊዜ የምትበይው ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይላል። እንዴ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው ይሉት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት ይሻላል። ምን አመጣው እዚህ ጋር? ምን አመጣው? የፈለገ ፕራንክ ቢሆን አሁን እዚህ ጋር ልጆቻቸውን ባሎቻቸው የተለያዩ ሰዎች ልጆቻቸውን ይዘዋል እንዴ ስራ የሚሰሩት ልብስ አጥበው አይደል እንደሚኖሩት? ምን አመጣው? አንተ በጣም ስማርት ፕራንክ አድራጊ ነህ። በጣም ስማርት ነህ ነው ምንድነው? እዚህ ጋር ነው ልጅቷ ነው በቃ አገኛት ጀግና ነህ እንድትባል ነው ሐሳብ። በጣም ነው የሚደብረው በእውነት ለመናገር እንደዚህ አይደረግም። በእንደዚህ አይነት መልኩ ፕራንክ አይሰራም። ከትንሽ ጊዜ ወዲህ እየተሰሩ ያሉ ፕራንኮች በሙሉ የተግማሙ ናቸው ኢትዮጵያ ውስጥ እየተሰራሉ። አሁን እዚህ ጋር እሱ ስማርት ለመሆን ነው ምን ለመሆን ነው? እኔ ግራ የገባኝ ነገር እና ቺጃውን በጣም ትሁት ሴት ነች በእውነት ለመናገር እኔ እንደዚህ በዚህ ልክ ታግሳ የምታወራ በዚህ ልክ ዝም ብላ የምትነጋገር ሴት እኔ አይቼ አላውቅም። እሺ ነው የምትለው በቃ እሺ ነው አዳማጭ ነች። ገብቶሻል አይደለ? እና መጥፎ መልስ እንኳን ወይ ኃይለ ቃል እንኳን አትጠቀምም። እና እቺ የምስለች ትሁት ሴት እንደዚህ ማስጨነቅ አሁን ምን የሚሉት ነገር ነው? እስቲ ጨርሱት። ይሻላል ልብስ የሚያጠባል አይደል እኮ ይሻላል
ምንድን ነው እያለቀስሽ ነው? እንዴ እንድታለቅሽ እኮ አይደለም እንደዛ ያልኩሽ። ደስ እንዲላት ነው። ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው። ገብቶኛል ገብቶኛል። ምን ነው የሚያስለቅስሽ? ኧረ እኔ አላለቀስኩም። ምን ነው የሚያስለቅስሽ? እሺ የልጅቷን ፊሊንግ እየሰበረ ደግሞ ምንድነው የሚያስለቅስሽ ይላል። እሱ አለ እንደገና አንቺ ተደረበሽ። ሁለተኛ እንውለድ ይቆያል አላልኩም ነበር እኔ አንተ ነው ሁለተኛ እንውለድ ያልከው እኮ። እንውለድ ግን አሁን እኮ ሁለት ታሳዝን ተቀመጥሻል። እንደ እናቶቻችን 3 ወር ልትታረሽ ነው። በቃ 2 ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ፣ ካልሆነ ደግሞ ማትወጪ ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው አይባልም እኮ ነውር እኮ ነው። እውነት ለምናለው በጣም የሚደብር ቀስም ሰባሪ ንግግር እኮ ነው። ትንሽ ብትበይ አሪፍ ነው። ባሎቻቸው የተለያዩቸው ሴቶች ወጥተው ልብስ ያጥቡ የለን ልጆቻቸውን ይዞ ምን አመጣው እዚህ ጋር? በጣም ስማርት ፕራንክ አድራጊ ነህ አንተ። በጣም በቃ ጥልቅ እንትን ነው ያንተ። በጣም ጠቢብ ሰው ነው ሀሳብህ ምንድን ነው? አይባልም የማይባል ነገር እዛውም በኢየሱስ እንዲህ በትህትና ለምትመልስ ሴት እንደዚህ አይነት የሚያስጠላ ቃላት ማውጣት በፍጹም ተገቢ አይደለም። ልጅቷም ደግሞ ተወፍርብሻለች። ይዋት በእግዚአብሔር ስታሳዝን። እሺ እሺ ያልከሽ ነው ነውር አይደለም። ብልግና እኮ ነው ይሄ። እንደዚህ አይነት ቪዲዮ አይሰራም። ፕራንክ ነው። ስሚ ማሪ ደግሞ ፕራንክ ነው። አንቺ ላይ አንቺ እየቀለድኩ ነው። ስሚ ላይ ሰውን የሚያውቁሰው ነገር እያደረጉ ፕራንክ ነው የሚባል ነገር አለ። ለምን አሰራባው? የልቡን ነገር የተናገረ ነው የሚመስለው። እዚህ ጋር አሁን ሲያወራ የልቡን በቃ ትክክለኛ ነገር አለ አይደል? ላይፉ ላይ ያሳለፈውን ነገር የነገራት ነው የሚመስለው። ምክንያቱም አንቺ እየበላሽ ነው እኔ አልቻልኩኝም ምናምን ወተሽ አትሰሪም አንቺ ምናምን ምግብ በጣም እየፈጀሽ ነው ብሎ ተናግሮ መጨረሻ ላይ ፕራንክ ነው። እኔ ግን ችግር የሆነማ ከልብ ነው ያወራሃት። ለማን ነው የምሰራው? የምር እየቀለድኩ ነው። አንቺ አማርሽ ይቅርታ አመራጭ እኔ እየቀለድኩ ነበር። ቀልድ አይጠገም። እንደ ማንኛውም ኢትዮጵያዊ ፍራንክ ላልሽ ለምን ይቀርብሻል? ታመሪያለሽ እንዴ እያወቅሽ አይ ሲሪየስ ነው በጣም ነው እንዴ ታዲያ ፍራንክ ላደርግሽ እንዴ? ይቅርታሽ ወድሻለሁ። ይሄን ይመስላል እንግዲህ ቪዲዮ እናንተ የራሳችሁ ሐሳብ ምንድነው የሚለውን አስቀምጡ። እንግዲህ ከዛ በኋላ የይቅርታ ቪዲዮ ድጋሚ ሰርተዋል እና ኦሬዲ ልጅቷ ተረድተዋለች ፕራንክ እንደሆነ እሺ ብላለች። እንግዲህ ይቅርታውንም ተቀብላለች። ነገር ግን ምንም ቢሆን ደግሞ በእንደዚህ አይነት ልክ እንደማይሰራ ያው ኦሬዲ እሱ ተምሮበታል ብዬ አስባለሁ። ከዚህ በኋላ ድጋሚ እንደዚህ አይነት ቪዲዮ ይሰራል ብዬም አላስብም። እንደገና ይቅርታ ቪዲዮ ሰርቷል። እንግዲህ ብዙዎች ደግሞ ሐሳብ ሲሰጡ ምን እያሉ ነው? አንፎሎ እናድርጋቸው ምናምን እያለ ነው እና በጣም እሱ በሱ ላይ ከመናደድ የተነሳ አንፎሎ እናድርጋቸው ምናምን እያለ ነውና አንፎሎ ማድረጋቸው ወይም ደግሞ ሰዎች እነሱን አንፎሎ ስላደረጉ ልጅቷ የምትጠቀመው ነገር የለም። ባይሆን የምትጎዳው ነገር ቢኖር ነው እንጂ ምክንያቱም በቃ ኦሬዲ የመጀመሪያ ቪዲዮአቸው ነው። ስለዚህ ሰው የመጀመሪያ ቫይራል የወጡበት ቪዲዮ ነው። ሰው ሁሌም የሆነ ከስተት እየተማረ ነው የሚወጣውና እንግዲህ ይሄ ልጅ ተሳስቷል። በፍጹም ልክ ነው ብዬ አላስብም። ደግሞም የሚታይ ነገር ነው፣ ትክክልም አይደለም። ለዚህ ደግሞ ቪዲዮ እንደገና ይቅርታ ጠይቋል። የይቅርታውን ቪዲዮ ያይዝላችኋለሁ ማለት ነውና ልጅቷ ኦሬዲ ይቅርታ አድርጋለታለች። እናንተም ደግሞ ፎሎ በማድረግ እንዲሁም ደግሞ ቪዲዮቹን የሚለቁትን ቪዲዮ ከዚህ በኋላ የሚለቁትን ላይክ በማድረግ ቪዲዮቸውን ሪፖስት በማድረግ እንዲያድጉ አሁን እንዳሉ ካፕሎች ምናምን ወይም ደግሞ የተሻለ ላይፍ እንዲኖሩ ለሷ ስትሉ ማበረታታት ነው እንጂ ያለባችሁ ላይክ
አንፎሎ ማድረጋችን እሷን ይጎዳታል እንጂ የሚጠቅማት ነገር የለም። ገብቷችኋል አይደል? እሷም አንደርስታንድ አድርገዋለች፣ ይቅርታ አድርጋለታለች። የይቅርታውን ቪዲዮ አስቀምጥላችኋለሁ። እስካሁን ስለቆያችሁ አመሰግናለሁ። ቤቱን ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮን ላይክ አድርጋችሁ ጀምሩ። ፒስ አውት። ይመቻችሁ። እኔ ፍቅር ከትላንት ወዲያ በሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና ያው እንደዚህ ያስቆጣል ብዬ አስቤ ነበር የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቀሽ ስላለኝ ይቅርታ ልጠይቅሽ ነበርና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ያው ምንም ነገር በሰጠሽ አንቺ የሚመጠን ካሳ እንደሌላ አውቃለሁ። ምክንያቱም እነዚህ ነው የመሳሰሉ ልጆች ሰጠሽኛል ብዙ ነገር አለ በእኔና ባንቺ ማለት ያሳለፍነው። ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ። ግን ያው በሚታይ ነገር ሰውም ካሳት ስላለኝ ትንሽዬ ካሳ አዘጋጅቼልሻለሁ። ይመጥንሻል ብዬ አይደለም፣ ሁሉም ሰው እንዲያውቅ ፈልገው ይመጥናታል ብዬ አይደለም። በዛ ላይ ደግሞ ያው ብዙ ሰው ወዶሻልና ሚስቴን ደግሞ ስለወደዳችሁልኝ አመሰግናለሁ። ለብዙ ሴቶችም ትምህርት ትሆኛለሽ ብዬ አስባለሁ፣ ከባሎቻቸው ጋር ለሚፋተጉ ማለት ነው። እና ወድሻለሁ። እኔም ስለምወድክ ነው የከፋኝ። ላስከፋሽ ፈልጌ አይደለም እንጂ ወድሻለሁ። እኔም ስለምወድ ነው የከፋኝ። ይቅርታ ትፈጥልሽ የሆነች ልጅ አለች ብቻ መጀመሪያ ላይ ትንሽ ቀረብ ያለ ፖስት ያደረገች እና በእሷ ትእዛዝ ነው ስጦታ የገዛሁት እና እርግጠኛ ነኝ ያው እናንተም እንደምትደሰቱ እርግጠኛ ነኝ። ያው ትልቅ ስጦታ ነው ብዬ አይደለም፣ ግን የቻልኩትን አድርጌ ትንሽ ላስደስታት ብዬ አስቤ ነው እና ይቅርታ እንደምታደርጉልኝ እርግጠኛ ነኝ። እና ፎሎ ላደረጋችሁኝም ደግሞ አመሰግናለሁ። ትንሽ ፔጅ ትንሽ ከፍ ብሏል በኔጌቲቭ ነገር ቢሆንም ማለት ነው፣ ግን ቴንኪዩ ለሁላችሁም። የሰደባችሁኝንም እወዳችኋለሁ። የሀገር ስድብ ነው፣ ግን አትሊስት እኔ የምትሰርቡኝ እሷን ስለወደዳችሁ ደስ ብሎኛል። እናመሰግናለን ስለ ሁሉም ነገር። ከዚህ በኋላ በተሻለ ነገር ለማምጣት እንሞክራለን። አመሰግናለሁ። በጣም የምትያቸው ነገር አለ? በጣም አመሰግናለሁ። በጣም ነው ደስ ያለኝ ማለት በቃ ለሴት ልጅ እንዲህ በመሆናችሁ በጣም ደስ ብሎኛል እና በጣም አመሰግናለሁ። ላሳያችሁኝ ፍቅር በጣም አመሰግናለሁ። ላሳያችሁኝ ክብር በጣም አመሰግናለሁ። ይሄ ነው ማለት ፈልገው። እንወዳችኋለን። ቴንኪዩ። እንግዲህ 600,000 ቪው ነበረውና እንደዛ ኤክስፔክት አላደረኩም ነበር እኔ። ስለዚህ ሼር እያደረጋችሁ አይተው ለተከፉ ለ600,000ዎቹም እንደምታደርሱልኝ እርግጠኛ ነኝ። አመሰግናለሁ። ቻው።